ተሽማና ሰፓንጋው ያው እንዴናችሁ እኔ በጣም ደህና ነኝ። ዛሬ የምናየው የቀሩትን 6 ተነባቢ ፊደላቶችን ነው። እነዚህን ከጨረስን በኋላ ቤዚክ ፊደላቶችን ጨረስን ማለት ነው። እነዚህ ፊደላት ጂት፣ ቺት፣ ኪት፣ ቲት፣ ፒፕ እና ሂር ይባላሉ። እያንዳንዳቸውን እኔ ይህ ፊደል ጅ የሚል ሳውንድ አለው። ጅ የሚል ሳውንድ አለው። ከቃላት መጀመሪያ ላይ ሲሆን ለስለስ ይላል። ለስለስ ያለ ጅ ለምሳሌ እዚህ ጋር መጀመሪያ ላይ አለ። ስለዚህ ለስለስ እናደርገዋለን። ቻዳ ጅ ነው ሳውንዱ፣ ግን መጀመሪያ ላይ ስለሆነ ለስለስ አድርገን ቻዳ እንለዋለን ማለት ነው። መጀመሪያ ላይ ካልሆነ ደግሞ ያው ጅ የሚል ሳውንድ ይኖረዋል። ለምሳሌ ካጁ ይሆናል። ጂ የሚል ሳውንድ አለ። መጀመሪያ ላይ ሲሆን ብቻ ለስለስ እናደርገዋለን ማለት ነው። አጻጻፉ ደግሞ ወደ ቀኝ ከዚያ እንደዚህ ወይም ደግሞ ሌላ ማጻጻፍ አለው። እንደዚህ ማድረግ ትችላላችሁ። እንደዚህ። ስለዚህ እስኪ ስለዚህ በፈለጋችሁት መንገድ መጻፍ ትችላላችሁ ማለት ነው። ወይ በዚህኛው ወይም ደግሞ በዚህኛው። ይህ ፊደል ች የሚል ሳውንድ አለው። ች ጠንካራ ነው። ጠንካራ አድርገን ነው የምናነበው። ስትሮንግ የሆነ ሳውንድ ነው የምንሰጠው። ች ለምሳሌ ከቃላት ጋር አድርገን ስናነበው ስትሮንግነቱን ታዩታላችሁ በደንብ። ለምሳሌ ይህንን ኮቹ ጥብቅ አድርገን ቹ ብለን እናነባዋለን። ኮቹ ብለን እናነባዋለን። ጠንካራ የሆነ ሳውንድ ነው ያለው። አጻጻፉ ደግሞ እንደዚህ ነው። ወይም ደግሞ ማድረግ ትችላላችሁ። ወይም ያው ተመሳሳይ ነው አጻጻፉ። በዚህኛው መንገድ ወይም ደግሞ በዚህኛው መጠቀም ትችላላችሁ። ይህ ፊደል ክ የሚል ሳውንድ አለው። ክ ጠንካራ አድርገን ነው የምናነበው። ይሄኛውንም ክ በጣም ጠንካራ የሆነ ሳውንድ ነው ያለው። ስለዚህ ለምሳሌ ከቃላት ጋር ይሄንን ስኪ ጥብቅ አድርገን ኪ ብለን እናነባዋለን። ስኪ ሳይሆን ስኪ። አጻጻፉ ደግሞ እንደዚህ። ይህ ፊደል ት የሚል ሳውንድ አለ። ት ይህንንም አጥብቀን ነው የምናነበው። ት ለምሳሌ ማት ት አጥብቀን ነው ማት ሳይሆን ማት ብለን አጥብቀን ነው እናነባዋለን። ይሄኛውም ጠንካራ የሆነ ድምጽ ነው ያለው ማለት ነው። አጻጻፉ እንደዚህ። ይህ ፊደል ደግሞ ፕ የሚል ሳውንድ አለው። ፕ ይሄኛው ጠንካራ ድምጽ ነው ያለው። ጠንካራ አድርገን ነው የምናነበው። ፕ ይሄን እንዴት ነው የምናነበው? አፕዳ አፕዳ አጥብቀን አፕዳ። ስለዚህ ይሄኛውም ጠንካራ ነው። ጠንከር ተደርጎ ይነበባል ማለት ነው። አጻጻፉ እንደዚህ በቃ። ይህ ፊደል ደግሞ ህ የሚል ድምጽ ነው ያለው። ህ ለምሳሌ ሀዳ ህ የሚል ሳውንድ አለው ማለት ነው። አጻጻፉ ደግሞ እንደዚህ ወይም ደግሞ እንደዚህ። በፈለጋችሁት መንገድ መጻፍ ትችላላችሁ። እዚህ ጋር 6ቱንም ፊደላቶችን ጨርሰናል። አሁን ደግሞ ቃላቶችን ነው የምናነበው። ፊደላቶች ከዚህ እንጀምራለን።
ከዚህ በፊት የተማራችኋቸው ናቸው አብሯቸው የመጡት። ይህንን ቃል እናንብበው። ጅ-ኢ-ብ ጂብ ጂብ ጂብ። ች-ኢ-ን-ግ-ኡ ቺንጉ ቺንጉ ቺንጉ። ክ-ኦ-ፕ-ኢ ኮፒ ኮፒ። ት-ኦ-ቅ-ኢ ቶቂ ቶቂ። ፕ-ኢ-ጅ-አ ፒጃ ፒጃ ፒጃ። ህ-አ-ግ-ግ-ዮ ሀቅዮ ሀቅዮ። መሰረታዊ ፊደላትን ጨርሰናል። ከአናባቢ ከተነባቢ ሙሉ አይተን ጨርሰናል። ቀጣይ ደግሞ የምናየው ደብል ወይም ተነባባሪ ፊደላቶችን ይሆናል። ሲቻው ሻሳ ከምሳምኒዳ ታሚዮ ሳኝ ሰው ማናየው አንያው